በዛሬ ቪዲዮ የማሳያችሁ ይህን የመሰለ ሳምቡሳ አሰራር ነው። እንዲሁም ደግሞ ሳምቡሳውን ቂጣ ማዘጋጀት ለሚቸግራችሁ እንዴት በቀላሉ የሳምቡሳ ቂጣ እንደምናዘጋጅ በዚህ ቪዲዮ ታገኛላችሁ። እስከ መጨረሻ ተከታተሉ። ሳምቡሳ ለማዘጋጀት የሚያስፈልገን ዱቄት፣ ጨዋችንን እንጨምራለን፣ ውሃ ጨምረን በእጃችን ከመንካታችን በፊት መጀመሪያ እንደዚህ በማማሲያ ወይም በጭልፋ ብናቀላቅለው እጃችን ላይም እንዳይጣበቅ እና ያው ለስለስ ማድረግ ስላለብን ለማሸትም ስላልተመቸኝ ጠረጴዛ ላይ እንደዚህ አሸዋለሁኝ። ያው አሁን ስናየው ደረቅ ያለ ነው፣ ግን ለአንድ ሸፍነን እንደ 15 ደቂቃ ብናስቀምጠው ለስለስ ይላል። ለስለስ ሲል ደግሞ ለመዳመጥም ቀለል ይላል ማለት ነው። ስለዚህ እንዲንሸፈን ነውና ለ15 ደቂቃ እናቆየዋለን ማለት ነው። ምስራችንን እንደዚህ በደንብ አድርገን እንለቅማለን። እኔ ከመልቀሜ በፊት መጀመሪያ አጥቤ አደርቀዋለሁ፣ ድንጋይ ካለው በሱ ስለሚወጣ። ምስራችን ጥደን እንቀቅላለን። የሚያስፈልጉንን ሽንኩርት፣ ቃሪያና የድንብላል ቅጠል እንከትፋለን። ደቀቅ አድርገን መክተፍ። ቃሪያ ያው ለሳምቡሳ ቃጠል ሲያደርግ ጥሩ ስለሆነ እንደ ፍላጎታችን ቃሪያውን ጨመር ማድረግ እንችላለን። ምስራችን እንደዚህ በስሎልናል። በጣም ሙክክ ማለት የለበትም። መጥበሻችን ሲግል ትንሽ ዘይት እናደርግና ሽንኩርታችንን እናቁላላለን። ቃሪያችንን እንጨምራለን። ቅመም ሚክስድ ቅመም አለኝ እዚህ ጋር፣ እሱ እናደርጋለን። በሌላ ጊዜ አሳያችኋለሁ እንዴት እንዳዘጋጀው። ምስራችንን እንጨምራለን። ድንብላል ቅጠል ከትፈን እንጨምራለን። ድንብላል ቅጠል በጣም የሚያጣፍጠው። ጨዋችንን ጨምረን እንዲያጣፍጠን እናወጣለን። ለስፕሪንግ ሮል የሚያስፈልግን አትክልቶች ደግሞ እናዘጋጃለን። ካሮታችንን በቀጫጭኑ፣ ጥቅል ጎመናችንን በቀጫጭኑ። እኔ የሴሌሪ ግንድ እጠቀማለሁኝ። እስጣም ለጣዕሙ በጣም ቆንጆ ነው። ሞክሩት። ከቅልጣሉ ይልቅ አብዛኛው ጣዕሙ ያለው ግንዱ ላይ ነው። እዚህ ጋር ደግሞ ፐርስሊ ተጠቅሜያለሁኝ። አስቀድመን ፈሶሊያችንን እንጨምራለን። እንደዚህ ገልበጥ ካረግን በኋላ ብዙ ማብሰል አይፈልግም። ሽንኩርታችንን እንጨምራለን። ትንሽ እናቆይና ደግሞ በቀጫጭኑ የከተፍነውን ጥቅል ጎመን እንጨምራለን። ብዙ ማብሰል አይፈልግም። ቶሎ ውሃው ሳይወጣ እንደውም ከፍ ባለ እሳት ገልበጥ አድርገን ማውጣት። ካሮቱን ወደ መጨረሻው መጨመር። ቃሪያና የፐርስሊ ቅጠላችንን እንዲጨምረን በቅመም አጣፍጠን አወጣ ነው። እንግዲህ እንዲህ ከ15 ደቂቃ በኋላ ሊጡ ለስለስ ብሎልናል። እንደዚህ እየቆራረጥን ለመዳመጥ እንዲመቸን ደራርበን ስለምንዳምጠው እንዲህ እየቆራረጥን እናስተካክለዋለን። በተቻለ መጠን እኩል እንዲሆንልን እንዲች እያደበለበልን እናዘጋጀዋለን ማለት ነው። ያው ደራርቤ ስለምዳምጥ እኔ እንዲች በትንሿ እያደረግን ዋው። እንግዲህ ለሳምቡሳ ዋናው ቂጣው ነው። ሳሳቢል ደግሞ የበለጠ ለመጠቅለልን ቆንጆ ይሆንልናል። ስለዚህ እንዲያነስ እያደረግን ደራርበን ስለምንዳምጠው ማለት ነው። ያው ለመጀመሪያ ለሚጀምር ሰው በሁለት ቢሞክር ጥሩ ነው። ያው እንግዲህ በመጀመሪያ ዘይት እንቀባለን። እንዳይያያዝ ስለምንደራርብ ዱቄት እናደርጋለን። ለመጀመሪያ ለሚጀምር ሰው እንዳልኳችሁ በሁለት ብቻ በቂው ነው። ግን ያው ልምዱ ሲኖር 4፣ 5 እያሉ 8 ከዛም በላይ ማድረግ ይቻላል። ግን ያው ለመሞከር እንደዚህ ሞክሩ። ለዛሬ እኔ 3 አድርጌዋለሁኝ። እንዳያችሁት ዱቄትና ዘይት እያረኩኝ የደራረብኩትኝ
እንዲህ አድርጌ ዳምጣለሁ። ቆንጆ አድርጌ በክብም ልምድ ያላችሁ በክብ አድርጉ። ግን በክብ ስናረግ ብዙ ጊዜ ከጎን እየተቆረጡ የሚተራርፉ ኪሳራዎች ይኖራሉና በተቻለ መጠን 4 ማዕዘን አድርጉት። ይሄው እንግዲህ በጣም ያልሞቀ ምጣድ ላይ እንደዚህ አድርጌ ያለሁኝ። ብዙ ዛት አይፈልግም። ትንሽ እንዲላጥልን እንዲለያይልን ብቻ ሞቅ ሞቅ ነው የምናደርገው። ያው እኔ ሰፋ ያለ ስላረኩኝ ምጣድ ተጠቅም ያለሁኝ። በትንንሹ ካረጋችሁ ደግሞ መጥበሻም ይሆናል፣ ብረት ምጣድም ይሆናል። ግድ እንዲህ ትልቅ መሆን የለበትም። ያው እኔ ለትዕዛዝና ለአንዳንድ ነገር ስለሆነ ነው። አሁን ለመጠል ዋናው እንግዲህ መላጥ ላይ ነው። ጥሩ አድርገን ከዳመጥን ዘይቱንና ዱቄቱን መሃል ላይ በደንብ ካረግን እንዲህ በቀላሉ ይላጣል። ስለዚህ ያው ዘይት ማድረግ ያው እንዲህ ስስ የሆነ ቂጣን ያገኘ ነው። እንደዚህ እንግዲህ አሁን በረጃጅሙ በ4 ማዕዘን አድርጌ ነው የቆራረጥኩትና እንዲህ አድርጌ ይቆራረጣል። ይሄው እንደምታዩት በጣም ስስ ነው። ለመጠቅለልም ቆንጆ ነው፣ አያስቸግረንም። አንዳንድ ሰው በ3 ማዕዘንም ይጠቀልላል። እሱም በሌላ ጊዜ አሳያችኋለሁኝ። ለዛሬ ግን በዚህ በ4 ማዕዘኑ ነው የምንጠቀልለው ማለት ነው። እዚህ ጋር ደግሞ ምስር አዘጋጅቻለሁኝ ለሳምቡሳው። ቃሪያ አለው፣ ሽንኩርት፣ የድንብላል ቅጠል ይሄ ነገር አለው። እንግዲህ እንደዚህ አድርገን እንጠቀልላለን ማለት ነው። ይሄው ነው። በመጀመሪያ ስንጠቀልል እንዲህ እናደርጋለን እንደምታዩት። ከዛ ምስራችንን እናስገባለን። ስንጠቀልል ግን ያው በደንብ እንዳይቀደድ ስንጠብሰው እንዳይፈታ ማድረግ። ይሄው እዚህ ጋር ዱቄትና ውሃ በጥብጫለሁ ለማጣበቂያ። እዚህ እንደዚህ በጥንቃቄ ቆንጆ አድርገን እንጠቀልላለን ማለት ነው። እንደዚህ ማለት ይሄው አንድ ጊዜ ደግሜ ያሳያችኋለሁኝ። እንዲህ ካረግን በኋላ ዞር እናደርጋለን። ምስራችንን እናስገባለን። እንዲህ አነስ ሲል ለልደት ፕሮግራም፣ ለልጆች ምሳቃ አነስ ማለቱ ጥሩ ነው። ያው እንግዲህ ስንጠብስ እንዳይፈታ በደንብ አድርገን እንዲሳብ ማለት ሊጡም ስስ ስለሆነ ቂጣውም ስስ ስለሆነ እንዲሳብ አድርጎ በደንብ ውጥር አድርጎ መጠቅለል ነው ማለት ነው። ይሄ ደግሞ ለስፕሪንግ ሮላችን ነው። እንደዚህ ሰፋ አድርገን በ4 ማዕዘን እናደርጋለን። በክብም ይቻላል። እንግዲህ እኔ ምንድነው ምንም የተራረፈ ቂጣ ምንም እንዳይወድቅ ስለምጠነቀቅ ነው። ቂጣው እንደተመቸው አንዳንድ ሰው በክብም ይችን የሚያደርግ አለ። እኔ እንግዲህ በ4 ማዕዘን አድርጌላችኋለሁኝ። ይሄው እዚህ ጋር መቼም ስፕሪንግ ሮል እንደ ሳምቡሳ አይደለም። በጣም ቀላል ነገር ነው። በአንድ ጊዜ ቶሎ መስራት የሚቻል ነገር ነውና እንዲች አድርገን ማጣበቅ ማለት ነው። እንደምንፈልገው ይሄ እንደነገርኳችሁ ለምሳቃ እንዲመች አድርገን አነሳነስን ያደረግነው። ሳይዝን ከፍ አድርጎ መስራት ይቻላል። እኔ ግን ያው አብዛኛውን ጊዜ ለልጆች ምሳቃ ይሄው ዘይታችንን እዚህ ጋር ደግሞ ያጋልን ነው። ዘይቱ ሲግል እንዲህ ደግሞ እዚህ ጋር የተረፈኝን ያው ሁሉንም በዛሬ ስለማልጠብሰው እንደዚህ አድርጌ በላስቲክ አድርጌ በረዶ ቤት ማቆየት እችላለሁኝ። በምንፈልግ ጊዜ ቀደም ብለን እናወጣውና እንጠብሳለንና ያው ሳምቡሳ መስራት ጊዜ የሚወስድ ነገር ስለሆነ አንዴ ሰርቶ ፍሪጅ ውስጥ ማስቀመጥ በጣም ጥሩ ዘዴ ነው። ይሄውና ሳምቡሳችን እንደው መጥበስ ጀመርን። ይሄው እንደዚህ ጥሩ ሆኖልናል። እዚህ ጋር ደግሞ ማባያ ቆጭቆጫ አለን። ነጭ ሽንኩርት አለን። እዚህ ጋር ባሮ አለ፣ ቀይ ሽንኩርት አለ፣ ድንብላል ቅጠል አለ፣ ዝንጅብል አለ። ሁሉንም እንግዲህ አንድ ላይ እናደርግና ቅመም ጨምረን ጨው አድርገን እንፈጫለን ማለት ነው። ቆጭቆጫ እኔ ለሁሉ ነገር ላይ ቆጭቆጫ ወዳለሁኝ። ስፔሻሊ ለሳምቡሳ ደግሞ በጣም ቆንጆ ነው። ይሄው እንዲህ አድርገን ይሄን የመሰለ ሳምቡሳ ከእንደዚህ አይነት ማባያ ጋር አዘጋጅተናል። እስቲ ደግሞ አሁን ሞክረዋለን። እንግዲህ መልኩ እንዲያምሯል፣ ጣዕሙም ደግሞ ቀምሰን እናየዋለን። ተጋበዙልኝ።
በጣም ሽታው ራሱ የሌለ ነው። በጣም ነው የሚጣፍጠው። ባይ ሌላ ጊዜ እንገናኝ።